የቢግ ቤን የትውልድ ሀገር የት ነው ቢሉኝ እዚህ ነው። ቢግ ቤን ስሎት በጭንቅላቱ ውስጥ የመጣው ምስል ትልቅ ግንብ ከሆነ ተሳስተዋል። የማወራው በ1859 ዓመተ ምህረት ስለተገነባው የህንፃ ላይ ሰዓት ነው። በዛሬው ጉዟችን በታሜዝ ወንዝ ዳርቻ ላይ የሚገኘውን ግዙፍ በዓለም አቀፍ ደረጃ የሚታወቀውን ንሽክርክሪት ላይ እንወጣለን። እዚህ ንሽክርክሪት ኢንጂነሪንግ ጥልቅ ፈጠራ እያደነቅን 135 ሜትር ከፍታ ያለው ሽክርክሪት ላይ በድፍረት እንወጣለን። ሽክርክሪቱ ጉዞ መልስም ዘቲዩብ ተብሎ ወደሚጠራው በዓለም ላይ እጅግ ጥንታዊና ታሪካዊ የሆነ የከርሰ ምድር ባቡር ትራንስፖርትም ገብተን የወደ ሆዳችንን እናወራለን። በባዶ ሆዳችን መዞርም ስለማንችል ሮስት ዲነር የተባለውን ትልቅና ጣፋጭ ምግብ እንበላለን። ማሳሰቢያ ግን አለን። ጾመኛ ከሆኑ ግን የዛሬው ምግብ ይለፉት። ይህ ምግብ የሚዘጋጀው እንደ በሬ፣ ዶሮና የበግ ስጋ ካሉት ምግቦች ነው። አይ ሮስት ዲነር አልተስማማኝም፣ ዋጋውም አያስነካም የሚሉ ከሆነ ደግሞ እርሶ የሚሆን የጎዳና ላይ የምግብ ሽያጭ ማርኬት እንግባ። ማርኬቱ ስምም ቦሮ ማርኬት ይባላል። ከመላው ዓለም የሚመጡ ጣፋጭና ፈጣን ምግቦች መገኛ እዚህ ነው። ዋጋቸውም እዚህ ተመጣጣኝ ሲሆን አንድ አጥጋቢና ተስማሚ ምግብ ከ8 እስከ 15 ፓውንድ ተጠቅመው መጓዝ ይችላሉ። ቱሪስቶች እንደመሆናችን መጠን ለማረፊያ ይስማሙናል የምንላቸውን ሆቴሎች ተመልክተን እንለፍ። ሆቴሉም ስም ዘሪትስ ይባላል። ጉዞውን ውብና የቁንጦት ጉዞ ማድረግ ከፈለጉ ይህ ሆቴል ለእርሶ ቀዳሚ ምርጫ ሊሆን ይገባል። እስካሁን ድረስ ግን የት እንዳለን በፍጹም አልነገርኩትም። ነገር ግን አሁን የነገርኳችሁ ምግቦች፣ ሆቴሎችና የባቡር መንገድ የት እንደምንገኝ ከበቂ በላይ ፍንጭ ነው። ማታቋት ግን ለንደን ገብተናል። እንኳን በደህና መጡ እያልን እንሆ ከላይ የጠቀስኩሎትን እያንዳንዱን ነገር አብረን የምናይ ይሆናል። ይከታተሉ። ለንደን በዓለም አቀፍ ደረጃ እንደ ትልቅ የኢኮኖሚና የፖለቲካ ማዕከል ብትታወቅም የፓርኮች ከተማ በመሆኗ ግን እጅጉን ተለይታ ትታያለች። መግቢያዬ ላይ እንደነገርኩት ከተማዋ ውስጥ ከ3000 በላይ የህዝብ ፓርኮች የሚገኙ ሲሆን ይህም የለንደን አካባቢን እጅግ አረንጓዴና ለኑሮ ምቹ አድርጎታል። እነዚህ ፓርኮች የለንደን ከተማ ተጨናንቆ ከሚኖረው የከተማ ህይወትና የህንፃ ክምችት መካከል እንደ ትልቅ የኦክሲጅንና የእረፍት ማዕከልም ጭምር ያገለግላል። ለንደን በውስጧ ከያዘቻቸው በርካታ ፓርኮች በተጨማሪ የህዝብ መዝናኛ ቦታዎችና አረንጓዴ ቦታዎች መኖራቸው የከተማዋን ውበት ከመጨመሩም በላይ ለከተማዋ ነዋሪዎችና ጎብኚዎች ንጹህ አየር በመስጠት ረገድ ከፍተኛ ሚናንም ጭምር ይጫወታል። እነዚህም ፓርኮች እንደ ሃይድ ፓርክና ሪጀንትስ ፓርክ ያሉ ታዋቂ ስፍራዎችንም ጭምር ያካትታል። እነዚህ ቦታዎች ለለንደን ህዝቦች ማህበራዊ መስተጋብርና ለመዝናናት የሚውሉ ዋና መዳረሻዎች ናቸው። የለንደን የፓርኮች ከተማ ተብላ መጠራቷ የከተማ ዘላቂነትና ለአካባቢ ጥበቃ ያላትን ትኩረት የሚያሳይም ነው። በአጠቃላይ ለንደን የዘመናዊ ከተማ ግንባታና የተፈጥሮ ጥበቃ ተስማምተው ሊኖሩ እንደሚችሉ ለማሳየት ረገድ ለሌሎች ዓለም የምታስተምረው ትልቅ ትምህርት የምትሰጥ ከተማ ናት። የለንደን ነዋሪዎችና ጎብኚዎች ከከተማ የውስጥ ክፍል ሳይወጡ በተፈጥሮ ውበት እንዲዝናኑ እድል በመስጠቷ ከተማዋ በዓለም ላይ ካሉ አረንጓዴ ከተሞች ተርታ እንድትሰለፍ አስችሏታል። ስለዚህም ለንደን የፓርኮች ከተማ መሆኗ የከተማዋን መለያ ምልክት ከመሆኑ ባለፈ የከተማዋን ገጽታና የህይወት ጥራት በማሻሻል ረገድ ከፍተኛ ሚናም አለው። ወደሚቀጥለው የለንደን አይን ወደሚባለው የዓለማችን ትልቁ ሽክርክሪት ደግሞ እንለፍ። የለንደን አይን በለንደን ከተማ እምብርት በታሜዝ ወንዝ ዳርቻ ላይ የሚገኝ ግዙፍና በዓለም አቀፍ ደረጃ እጅግ ታዋቂ የሆነ ሽክርክሪት አቋም ሲሆን ይህ መዋቅር በከተማ ሰማይ ላይ እንደ ትልቅ ምልክት የሚታይ ነው። የዘመናዊው ለንደንና የቱሪዝም ኢንዱስትሪ መገለጫም ጭምር ሆኗታል። በዓመታት ውስጥ በሚሊዮኖች የሚቆጠሩ ጎብኚዎችን የሚስበው ይህ የለንደን አይን ሰዎች ከፍታ ላይ ሆነው የለንደንን ከተማ ውበት በአንድ እንዲመለከቱ ልዩ ዕድልን ፈጥሯል። እስቲ ስለዚህ ሽክርክሪት ደግሞ ትንሽም በሉት። የለንደን አይን ግንባታ እጅግ አስደናቂ የሆነ የኢንጂነሪንግ ስራ ውጤት ሲሆን 135 ሜትር ከፍታም አለው። በውስጡ 32 ያህል የመስታወት ክፍሎች ያሉት ሲሆን እያንዳንዳቸው እስከ 25 ሰው የመያዝ አቅምም ጭምር አላቸው። በአጠቃላይ በአንድ ዙር እስከ 800 ሰዎችን በመያዝ ጎብኚዎች የለንደንን ፓርላማ እና ቢግ ቤን ሌሎች ታሪካዊ ህንፃዎችን ከፍታ ላይ ሆነው በ300 ዲግሪ እንዲታይ ያደርጋል። ይህ የሽክርክሪት አቋም ሙሉ ዙሩን በአንዲት ዙር ለማጠናቀቅ 30 ደቂቃ ገደማ ያህል ይፈጅበታል። የለንደን አይን የተሰራው ለአዲሱ ሺህ ዓመት ክብረ በዓል ሲሆን መጀመሪያ ላይ ለተወሰነ ጊዜ ብቻ እንዲቆይ ታቅዶም ነበር። ነገር ግን በህዝቡ ዘንድ ባገኘው ከፍተኛ ተወዳጅነትና ለከተማዋ የቱሪዝም ገቢ ባለው ሚና ምክንያት ለዘላለም እንዲቆይ ተወስኗል። በሌሊት ሲበራ የሚፈጥረው ውብ ገጽታ ከተማዋን ለሚያዩ ሰዎች የለንደን የምሽት ህይወት ምን ያህል አስደሳች እንደሆነም ያሳያል። ከዚህም በላይ የለንደን አይን የለንደን የቱሪዝም ስኬት ማሳያ ብቻ ሳይሆን ዲስና በተለየ እይታ እንዲመለከቱም ያስችላቸዋል። በተለይም በጠራራ ቀን ከላይ ሆኖ የለንደንን መመልከት የከተማዋን ህንፃ አወቃቀር፣ የፓርኮች አረንጓዴነትና የታሜዝ ወንዝ ፍሰትን በአንድ ላይ የሚያሳይ አስደናቂ ትዕይንትም ነው።
ለንደንን ውስጥ ለሚጎበኝ የውጭ ሀገር ዜጋም ሆነ ለከተማዋ ነዋሪዎች የለንደን አይን የመዝናኛና የእይታ ማዕከል ነው። በአጠቃላይ የለንደን አይን የለንደን ከተማ ዘመናዊነት ምልክት ብቻ ሳይሆን ዓለም አቀፍ ጎብኚዎች ከፍተኛ የቱሪዝም ገቢም ጭምር ሆኖ ያገለግላል። አሁን ደግሞ በዓለማችን ላይ የሚገኘውን ትልቁን የግድግዳ ላሳያት ቢግ ቤንን እንጎበኛለን። ቢግ ቤን የለንደን ከተማና የብሪታንያ ፓርላማ ህንፃ ምልክት የሆነ ግዙፍ የግድግዳ ላይ ሰዓት ሲሆን ምንም እንኳን ቢግ ቤን የሚለው ስም በአብዛኛው ጊዜ ለጠቅላላው ግንብ የሚሰጥ ሲሆን በእርግጥ ይህ ስም የሚያመለክተው ግንቡ ውስጥ የሚገኘውን ትልቁን የደውል ድምፅ ሰጪ መሳሪያ ነው። በ1859 ዓ.ም የተጠናቀቀው ይህ የሰዓት ግንብ ኒዮ ጎቲክ የህንፃ ጥበብ የተገነባ ሲሆን ዓለም ላይ ካሉ በጣም ዝነኛና ጥንታዊ ከሚባሉ የሰዓት ግንቦች መካከል አንዱ ነው። የቢግ ቤን ሰዓት አሰራር እጅግ ትክክለኛነቱ ለዓመታት የተመሰከረለት ሲሆን ዓለም ዙሪያም የብሪታንያ ትክክለኛነትና የመረጋጋት ምልክትም ሆኖ ይታወቃል። የሰዓቱ አራት የፊት ገጽታዎች እያንዳንዳቸው በብረት ክፈፍ የተገጠሙ ሲሆኑ በሌሊት ሲበሩ ከሩቅ ለሚመለከታቸው ሰዎች አስደናቂ ውበትን ይፈጥራሉ። የቢግ ቤን ግንብ አራት ማዕዘን ቅርጽ ያለው ሲሆን አራቱም በኩል የተገጠሙት ትላልቅ የሰዓት ጠቋሚዎች ሰዓቱን በትክክል ለማሳየት የሚያስችል ውስብስብ የውስጥ ሜካኒዝምም አላቸው። ግንቡ ከቤዝ እስከ ጫፍ ወደ 69 ሜትር ከፍታ ያለው ሲሆን የከተማዋን ታሪካዊ ክፍል በታሜዝ ወንዝ ዳርቻ ላይ በግርማ ሞገስ እንዲታይ ያደርገዋል። ውስጡ ያለውም ደውል ማለትም ቢግ ቤን 13 ቶን የሚመዝን ግዙፍ የብረት ሥራ ውጤት ነው። ደውሉ ድምፅ ለንደን ከተማ ውስጥ በየሰዓቱ የሚሰማ የከተማዋ የልብ ትርታም ጭምር ነው። ይህ ድምፅ በሁለተኛው የዓለም ጦርነት እንኳን ሳይቀር ለአገሪቱ ብርታትና ተስፋን እንደሚሰጥ ታሪክ ያስታውሰናል። ዛሬም ቢሆን ቢግ ቤን የብሪታንያ የዲሞክራሲ ማዕከል የፓርላማ ህንፃ አካል በመሆኑ ቱሪስቶች ዋና መዳረሻ እና ለለንደን ከተማ ደግሞ የማይተካ የባህል ቅርስ ነው። ለንደንን ለሚጎበኝ ሰው ቢግ ቤንን ሳይመለከት መመለስ የለንደንን ታሪክና ውበት ሙሉ እንዳላዩት ይቆጠራል። በአጠቃላይ ቢግ ቤን የሰዓት ግንብ ብቻ ሳይሆን የለንደንን ታሪካዊ ጥንካሬና የዘመናት ቅብብሎሽ የሚያሳይ ታላቅ ምልክት ነው። አሁን ደግሞ ጉዟችንን ወደ ለንደን የከርሰ ምድር ባቡር አዞርን። የለንደን የከርሰ ምድር ባቡር በአካባቢው ሰዎች በብዛት ቲዩብ ተብሎ የሚጠራው ዓለም ላይ እጅግ ጥንታዊና ታሪካዊ የሆነ የከርሰ ምድር የባቡር ትራንስፖርት ስርዓት ነው። በ1863 ዓ.ም አገልግሎት መስጠት የጀመረው ይህ ግዙፍ የባቡር ኔትወርክ የለንደን ከተማን ከጫፍ እስከ ጫፍ በማገናኘት የከተማዋ የደም ስር ሆኖ ያገለግላል። በዘመኑ የነበረው የከተማ መጨናነቅን ለመፍታት የተጸነሰ ይህ ፕሮጀክት ዛሬ በሚሊዮኖች የሚቆጠሩ መንገደኞችን በየቀኑ በማመላለስ የዓለም የከተማ ትራንስፖርት ታሪክ የለወጠ ታላቅ ስኬት ነው። የለንደን የከርሰ ምድር ባቡር ስርዓት ከጊዜ ወደ ጊዜ እየተስፋፋና እየዘመነ በመምጣቱ ዛሬ በመቶዎች የሚቆጠሩ ጣቢያዎችን የገነባና ውስብስብ የሆነ መስመሮችን የዘረጋም ትልቅ ተቋም ሆኗል። እነዚህ የመሬት ውስጥ መተላለፊያዎች በውስጣቸው የለንደን ታሪክ፣ የኢንዱስትሪ አብዮት እድገትና የከተማዋን ፈጣን የለውጥ ጉዞ አቅፈው ይዘዋል። የባቡር መስመሮቹና ጣቢያዎቹ የተገነቡበት የህንፃ ጥበብ፣ በተለይ ጥንታዊ ጣቢያዎቹ ያላቸው አቀማመጥ ለንደንን ለጎበኙ የውጭ ሀገር ዜጎችና ቱሪስቶች ልዩ የሆነ የባህል ተሞክሮንም ይሰጣል። ከዚህም በላይ ዘቲዩብ የለንደን ከተማ የኢኮኖሚ እንቅስቃሴም እንዲቀላጠፍ አድርጓል። የለንደን የከርሰ ምድር ባቡር ስርዓት በዓለም ዙሪያ ካሉ ሌሎች ከተሞች ለተመሳሳይ የትራንስፖርት ግንባታ እንደ አርአያነት የሚጠቀስ ነው። የባቡር መንገዱ በየቀኑ በሺዎች የሚቆጠሩ ተሳፋሪዎችን በደቂቃዎች ውስጥ ወደ መዳረሻቸው በማድረስ ከተማዋን የጊዜ አጠቃቀም ውጤታማ አድርጓል። ምንም እንኳን በግንባታው ወቅት ብዙ ተግዳሮቶች ቢገጥሙትም የለንደን የከርሰ ምድር ባቡር የከተማዋን ሕይወት በማሳለጥና በከተማዋ ሰማይ ላይ የሚታየውን የትራፊክ መጨናነቅ በመቀነስ ረገድ የማይተካ ሚና አለው። በአጠቃላይ የለንደን የከርሰ ምድር ባቡር ቴክኖሎጂ ጥበብ፣ የታሪክ ቅርስና የዘመናዊ ከተማ አስተዳደር ውህድ ውጤትም ጭምር ነው። በዓለም ላይ ካሉ የትራንስፖርት መሰረተ ልማቶች መካከል የለንደን የከርሰ ምድር ባቡር በታሪካዊ እና በአገልግሎቱ ጥራት ዘላቂ መታሰቢያ ሆኖም ይኖራል። አሁን ደግሞ የለንደንን ባህላዊ ምግብ እንመልከት።
በምስሉ ላይ የምትመለከቱት ምግብ ሮስት ዲነር ይባላል። በብሪታንያ ባህል ውስጥ ትልቅ ቦታ ያለው ምግብ ሲሆን በተለይም በእሁድ ቀናት ከቤተሰብ ጋር የሚወሰድ ተወዳጅ ምግብ ነው። ይህ ምግብ በዋናነት በምድጃ ውስጥ የተጠበሰ ስጋን ይጠቀማል። ከዚህ ስጋ ጎን ለጎን በተለምዶ የተጠበሰ ድንች፣ የተለያዩ አትክልቶች እንደ ካሮት፣ አተር ወይም ብሮኮሊ እና ዮርክሻየር በመባል የሚታወቀው ለስላሳ የዱቄት ውጤት ይቀርባል። የሮስት ዲነር ልዩ ጣዕም የሚመጣው በስጋ ላይ ከሚንጠባጠበው ፈሳሽ የሚዘጋጅ ግራቪ የተባለ ድልህ ነው። ይህ ምግብ የብሪታንያን የማህበራዊ ትስስርና የባህል እሴት የሚገልጽ ሲሆን ቱሪስቶች በብሪታንያ ቆይታቸው ሊሞክሩት የሚገባ ምግብም ነው። ሮስት ዲነር አልተስማማኝም የሚሉ ከሆነ ደግሞ በለንደን ጎዳና ላይ የሚገኙ የጎዳና ላይ ምግቦችን እንመልከት። በለንደን ጎዳናዎች ላይ የሚገኙ የጎዳና ላይ ምግቦች የከተማዋን የባህል ብዝሃነትና የዘመናዊነት ድብልቅ የሚያንጸባርቁ እጅግ ሳቢ የምግብ አማራጮች ናቸው። በተለይም እንደ ቦሮ ማርኬትና ካምደን ማርኬት ባሉ ታዋቂ ስፍራዎች ከመላው ዓለም የሚመጡ ጣፋጭና ፈጣን ምግቦችን በተመጣጣኝ ዋጋ ማግኘት ይችላሉ። የለንደን የጎዳና ላይ ምግቦች እንደ የህንድ የካሪ ምግቦች፣ ሜክሲኮ ታኮስ ምግቦች፣ የቻይና ዳምፕሊንግ እንዲሁም የብሪታንያውን ተወዳጅ ፊሽ ኤንድ ቺዝ በውስጡ የያዘ ነው። በወረቀት ሳህኖች ወይም በእጅ የሚያዙ በመሆናቸው ሰዎች እየተራመዱ ወይም ፓርኮች ውስጥ እየተዝናኑ ለመመገብ እጅግ ምቹ ናቸው። አማካኝ ይህ የጎዳና ላይ ምግብ ከ8 እስከ 15 ፓውንድ ከባቢ ተጠቅመው መንቀሳቀስም ይችላሉ። ይህ የምግብ ዋጋ እንደ ምግቡ አይነት፣ እንደ መጠኑና እንደ አካባቢው ሊለያይ ቢችልም አንዳንድ ታዋቂ የገበያ ስፍራዎች የዋጋ ቅናሽ ማግኘት የሚቻልበት አጋጣሚዎችም ጭምር አሉ። መግቢያዬ ላይ እንደገለጽኩሎት ልብ ካሎት ዘሪትስ ለንደን የሚባል ስም አንስቼሎት ነበር። በሌላ በኩል ዘሪትስ ለንደን በዓለም ላይ እጅግ ታዋቂ ከሆኑ የቅንጦት ሆቴሎች መካከል አንዱ ነው። በፓርክ ሌን አካባቢ የሚገኘው ይህ ሆቴል ለቱሪስቶች ከፍተኛ ደረጃ ያለውን አገልግሎት በመስጠቱ ይታወቃል። ዘሪትስ ለንደን የከተማዋን ውብና የቅንጦት አኗኗር በግልጽ የሚያሳይ ሲሆን ለጎብኚዎች የማይረሳ ልምድም ይሰጣል። ሆቴሉ የብሪታንያን የጥንታዊ የህንፃ ጥበብና የውስጥ ዲዛይን በመያዝ ዓለም አቀፍ እንግዶችም ምቾትና የክብር ስሜትንም ይሰጣል። የሆቴሉ ታዋቂነት የሚመነጨው ከአገልግሎት አሰጣጣቸው ጥራት፣ ከእንግዳ ተቀባይነታቸውና በውስጡ ከሚሰጡት ልዩ ልዩ የቅንጦት መስተንግዶች ነው። እነዚህ ገጽታዎች የብሪታንያ ህይወትና የቱሪዝም ስኬት የሚያሳዩ በመሆናቸው ለንደን ለምን በዓለም ላይ ተወዳጅ የቱሪስት መዳረሻ እንደሆነች በግልጽ ያሳያሉ። ማሳረጊያችንንም ለንደን የመከራ ጊዜ በመባል የሚታወቀውን የእሳት አደጋ አንስተን እንዘጋለን። የለንደን ታላቁ እሳት አደጋ በ1666 ዓመተ ምህረት የለንደን ከተማን ክፉኛ የጎዳ እና አዲስ ታሪክ የጻፈ ታላቅ አደጋ ነበር። አደጋው መስከረም ቀን 2 1666 ዓመተ ምህረት በአንድ ዳቦ መጋገሪያ ቤት ውስጥ በፑዲንግ ሌን መጀመሩን ታሪክ ይናገራል። በወቅቱ በነበረው ኃይለኛ ንፋስና ከተማዋ በአብዛኛው ክፍል በእንጨት የተገነቡ ቤቶች በመሆኗ እሳቱ በፍጥነት በመስፋፋት ለቀናት መቆጣጠር የማይቻልበት ደረጃ ላይ ደርሶ ነበር። ይህ አደጋ በለንደን ታሪክ ውስጥ እጅግ አውዳሚ ከሆኑ ክስተቶች አንዱ ሲሆን በሺህ የሚቆጠሩ ቤቶችን፣ ታሪካዊ የህንፃና የብዙ ሰዎችን ንብረት አውድሟል። ነገር ግን እሳቱ የከተማዋን መልክ ሙሉ በሙሉ የቀየረ ሲሆን ለንደን ለአሁኑ እይታ እንደ አዲስ እንድትገነባም ትልቅ ግፊት ፈጥሯል። ከተማው ነዋሪዎች የደረሰባቸውን ውድመት ተቋቁመው ከዚህ አደጋ በመማር የከተማዋን ግንባታ ከእሳት አደጋ ሊከላከሉ ከሚችሉ ድንጋይና ጡብ ቁሳቁሶች እንዲገነባ አድርገዋል። ይህ የፈጠራ ለውጥ ለዛሬዋ ዘመናዊ ለንደን መገንባትም ትልቅ መሰረት ጥሏል። አጠቃላይ የ1666ቱ የእሳት አደጋ የለንደን ከተማ ከውድመት ወደ ጥንካሬ እንዴት እንደተሸጋገረች የሚያሳይ ታሪክም ነው። የዛሬው ጉዟችንን በዚሁ አጠናቀቅን። አብራችሁን ስለቆያችሁ ከልብ እናመሰግናለን።